ጫካ አካባቢ ቤት የሚከራይ ሰው ግን ያበደ ሰው ነው የሚመስለው። የዛሬዋ ባለታሪካችን ታዲያ ጥቅጥቅ ያለ ጫካ ውስጥ በእንጨት የተሰራ ቤት ተከራይቼ ነበረ የምኖረው ትለናለች። ታዲያ ልክ እንደሷ እዛ ጫካ ውስጥ ተከራይቶ የሚኖር አንድ ሽማግሌ ሰው እያለ ምንም እንኳን ቤታቸው ቢራራቅም ፊት ለፊት ሁለቱም ታዲያ በጓሯቸው በኩል በጣም የሚያምር አትክልት ስፍራ አላቸው። ታዲያ ጠዋት ጠዋት ይሄ ሰውዬ አበቦቹን ውሃ ሲያጠጣ ሰላም ትለዋለች። እሱም እጁን አንስቶ ሰላም ይላት ነበር። እዛ ጫካ ውስጥ ታዲያ ከዚህ በፊት ምንም አይነት የተለየ ነገር አይታ የሆነ ቀን ሌሊት ግን ድምፅ መስማት ትጀምራለች። የሚመጣው ጓሮዋ ካለ አትክልት ስፍራ። ታዲያ ድምፁ የማሾፍና የመሳቅ አይነት ነበር። በሆነ ነገር እያላገጠ ያለ የሚመስል ሰው ድምፅ። በመስኮቷ በኩል ወደ ጋርደኗ ስትመለከት ያየችው ያ ሽማግሌ ጎረቤቷ እሷ አትክልት ስፍራ ውስጥ ይሁን አይሁን መጀመሪያ እርግጠኛ አይደለችም። ነገር ግን በለበሰው ፒጃማ ነበር። ያንን ፒጃማ በተደጋጋሚ ለብሶ ታይተዋለች። ግን እንዴት እሷ አትክልት ሊገባ ቻለ? በላይ ደግሞ ግራ የገባት ነገር ሰውየው ሰው የሚያደርገውን ነገር አይደለም እያደረገ ነበር። ለሰውም ለእሷም በጣም ግራ በሚያጋባ ሁኔታ በሁለት እግሩ ሳይሆን ቆሞ የነበረው በሁለቱም እግሩ በሁለቱም እጆቹ መሬት ላይ ልክ እንደ እንስሳ ነበር። ወደ ሳሩ ላይ ወደዚህ ወደዛ ልክ እንደ ውሻ እየተመላለሰ አየች። በመጀመሪያ ፊቱን ወደዛ አዙሮ ስለነበረ ከኋላው ነበር ነበረው። ቀስ ብሎ ግን ፊቱን ሲያዞር ያየችውን ነገር ማመን አልቻለችም። በጣም ነው የደነገጠ። እዛ ቀን መብራት አስቸግሯት ስለነበረ በፋኖስ ብርሃን ነበር የተቀመጠው። ፋኖሱ ብርሃን በኩል በመስኮቱ ሰውየውን ፊቱን ስትመለከተው ግን ያ የምታውቀው ጎረቤቷ ሽማግሌ ቢሆንም አካባቢ በደም ተጨማልቆ ነበር። ያኔ ደርቃ ቀረ። በመስኮቱ በኩል እንዴት ሸሽታ ወደኋላ እንደምትሄድ ግራ ገባት። እግሯ ከዳት። ሰውየውም ወደ መስኮቷ ፍጥጥ ብሎ ማየት ጀመረ። ወደ እሷም ቀስ እያለ መምጣት። ያኔ ነበረ ከመስኮቷ ወደኋላ ማፈግፈግ የጀመረች። ኤኒዌይስ ጋይስ እንደተለመደው ሙሉ ፓርቱን ዩቲዩብ ላይ ፖስት አደርግላችኋለሁ። ቲክቶክ ባዮ ላይ ዩቲዩብ ሊንክ ያለ ሰብስክራይብ። ያው ከዚህ በኋላ ዩቲዩብ ላይ ፖስት እንደማደርግ ነግራችኋለሁ። ቲክቶክ ቪዲዮዎችን እያወረደብኝ ይገኛል። ወደ ዩቲዩብ ሂዱ። ሌላው ላስታውሳችሁ የምፈልገው ክላሳችን የእንግሊዝኛ ክላሳችን እንደቀጠለ ነው። እየደወላችሁ ነው፣ ቴክስትም እያደረጋችሁ። በአካል የምትመጡበት ክላስ የለም። ይሄ ኦንላይን ክላስ ነው። የኔ ትምህርት ቤት በዋናነት የተቋቋመው ከቤታችሁ ሆናችሁ እንድትማሩ። ብዙ ጊዜ እዛ እስክትደርሱ ትራንስፖርት ታወጣላችሁ፣ ክላስ እስክትገቡ ወከባ ነው፣ ሰዓት ላይ ኖራችሁ ይችላል። ያንን ሁሉ ቀንሳችሁ ከቤታችሁ ደህና ስልክ ካላችሁ በኢንተርኔት መማር እንድትችሉ አስቤ ነው ይህንን ክላስ ያዘጋጀው። ስለዚህ እንግሊዝኛ ቋንቋ በዚህ ዓመት መናገር፣ መጻፍ፣ ማንበብ አለብኝ መቻል አለብኝ እያላችሁ ከሆነ ዊች ማለትም አለባችሁ። በዚህ ጊዜ እንግዲህ እንግሊዝኛ ቋንቋ ማትችሉ ከሆነ ከባድ መመዝገብ ትችላላችሁ። እኔ ጋር የግሩፕ ክላስ አለ፣ ፕራይቬት ባለ መርጣችሁ ኪሳችሁን ባማከለ መልኩ በግልም መማር ትችላላችሁ። እናንተ ላይ ብቻ ፎከስ ተደርጎ ቪአይፒ ነው፣ ፕራይቬት ክላስ ነው። ግሩፕ ደግሞ ከተማሪዎች ጋር ተቀላቅላል። ዞሮ ዞሮ ጥራት ያለው ክላስ ነው እኛ ጋር የሚሰጠው። ኦልራይት፣ ስለዚህ ኢንቦክስ እያደረጋችሁ መመዝገብ ትችላላችሁ። ቀስ ብላ ሸሽታ ወደ ኋላዋ ሄደች። ወደ እሷ የሚመጣ መስሏት ነበረ፣ ነገር ግን አልመጣም። የማሾፍና የመሳቅ ሁኔታ። መስኮቷን ዘግታ ታዲያ መጋረጃዋን ጋረደችው። ቁጭ ብላ ማብሰልሰል ጀመረች። ለደቂቃዎች በህልሟን መሰላት ወይም ደግሞ በአይምሯ ውስጥ የፈጠረችው ጭንቀት። ታዲያ በሀሳብ እንደተዋጠች እያወጣች እያወረደች ሌሊቱ ነጋ። በነጋታው ጠዋት ታዲያ ይህ ሽማግሌ ምንም እንዳልተፈጠረ የአትክልት ስፍራውን ውሃ እያጠጣ ነበር። ምንም እንዳልተፈጠረ አበባዎቹን፣ አትክልቶቹን ውሃ እያጠጣ ነበረ። ከዛም እጁን ከፍ አድርጎ ሰላም አላት፣ ሁሌ እንደሚያደርገው። የዛኔ ታዲያ ሰላም ትበለው አትበለው ለራሷ ማድረግ ያለባት ነገር ግራ ገባት። በዚሁ ጭንቀትና ሀሳብ ውስጥ እያለች የዛ ቀን ሌሊት ያ ሁሉ ትላንት ያየችው የሌሊት ትዕይንት ተደገመ። ሽማግሌው ሰውዬ እሷው ጋርደን ውስጥ ያንኑ ፒጃማ ለብሶ አፉ በደም እንደተጨማለቀ፣ በዚህ ሰዓት ታዲያ ያየችው ደም ፍሬሽ ደም ነበር። ማን መጠየቅ እንዳለባት ምን ማለት እንዳለባት ራሱ ግራ ገባት። ለአከራዮቿ ደውላ ልትጠይቃቸው ማሰብ ጀመር። በዚህ ሀሳብ ውስጥ ሆና ታዲያ ጠዋት ላይ በሯ ተንኳኳ። በጣም በሌሊት ነው የተንኳኳውና ኖርማል መንኳኳት አይደለም፣ ይሄ ዱዱዱዱዱዱዱዱዱ የማያቆም አይነት መንኳኳት ነበር። እየተደናበረች ሄዳ በሩን ከፈተች። በሩን ስትከፍት ታዲያ ፖስታ አገኘች፣ ነጭ ፖስታ። ፖስታውን ስታየው ውስጡ መልእክት እንዳለበት ግልጽ ነው። ነገር ግን ፊት ለፊቱ በደም ተጨማልቆ ነበር። እየተንቀጠቀጠች ዳሩን ይዛ አነሳችሁ። አንስታ ታዲያ ፖስታውን ከፍታ ተመለከተች። ፖስታውን ከፍታ ስትመለከት ውስጡ ደብዳቤ አለ። ደብዳቤው ምን ይላል?
በትልቁ ግራ በሚያጋባ ጽሁፍ በማያገባሽ አትግቢ ይል ነበር። የዛ ቀን ማታ ነበረ እቃዋን ሰብስባ ከዛ ቤት ለቃ ያወጣችው። ከረጅም ጊዜ በኋላ ታዲያ በዛ ሰፈር ስታልፍ የዛ ሽማግሌ ቤት ጋርደኑ ይታያል፣ መብራቱ ይታያል። ሰውየውም ጧት ጧት አትክልቶቹን ውሃ ያጠጣል።